በነገራችን ላይ ይሄ ሰፈራችን ነው። እንግዲህ እንደምታዩት ሰፈራችን በክረምት ይሄን ነው የሚመስለው። በጣም ነው የሚያምረው። በጣም ነው የምላችሁ። እዚህ ጋር ደግሞ ይኸው አያችሁ ባህር ዛፍ እንዲህ ተከምሯል። እንጨት ይሄ እንጀራ መጋገሪያ ይባላል። ይሄ ደግሞ ጋሪ ነው። ስራ እየሄደ ነው ማለት ነው። አያችሁ ሰው እዚህ አይቀመጥም፣ በሰርቶ ነው የሚበላው። የኢትዮጵያ ሕዝብ ሆይ ይሄን የሚመስል ሀገር እያለ አታማርር፣ አመስግን ፈጣሪህን። ግን ለምንድን ነው ቻናላችን ሰብስክራይብ የማታረጉት? እስኪ ሰብስክራይብ አድርጉ። ቻናሉ አዲስ የሆናችሁ ሰሞኑን በጣም ሰብስክራይብ በጣም ናፍቆኛል፣ በጣም አንሶኛል። በጣም ነው የምላችሁ። ቪዲዮን ደግሞ ላይክ አድርጉት። ምክንያቱም ምን መሰላችሁ ብዙ የሚፈልጉኝ ሰዎች አሉ፣ ብዙ የናፈቁኝ ሰዎች እኔን የሚፈልጉ ብዙ ሰዎች ስላሉ እነዛ ሰዎች ጋር እንዲደርስልኝ በእናንተ ትብብር ቪዲዮን ላይክ በማድረግ ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይኸው ሳሪ እንደምታዩት ቤቷን እየጠረገች ነው። እንግዲህ ምን ታደርጋላችሁ? እዚህ ሰው ቤቱን የሚጠርገው እንዲህ ጎንበስ ብሎ ዝቅ ብሎ በጉልበቱ ተንበርክኮ ነው። ቤቱን እያከበረ ገብቷችኋል አይደለ? እና እንደዛ ነው። ደስ ይላል። ግን ሰብስክራይብ አደረጋችሁ? አይው እንግዲህ ማዛጋችንን ቀጥለናል። አሁን ደግሞ እየወጣን ነው። ያው መቼም ስራ ፈትነት ሲበዛ ታውቃላችሁ። እንግዲህ መሄጃ ማታቁበት ወይ ደግሞ ማትፈልጉበት ቦታ ነው የምትሄዱት። መሄጃ ስላጣሁኝ ነው ዛሬ የምሄድበት የለኝም፣ በስራ የለኝም፣ መውጣበት የለኝምና በጧት የት አባቴ ሄድ ሰው ሁሉ ወደ ስራ ሄደን የቤት ውስጥ ቀረሁኝ። የምሰራው ሱቅ የለም፣ የምሸጠው የምቆፍረው የለ፣ የማርሰው የለ፣ ምን ላድርግ? እስኪ ታክሲ እንዳልሰራ መሽዋር እንዳልሰራ መኪና የለኝ። እዚህ ደግሞ መሽዋር እንዲተወቶ አይሰራ ብዙ ነገር አለው። ወይ ሳውዲ እንደው ስራዬ እኮ እዛ የምሰራበት ሰዓት አንሶኝ እኮ ነው ተጨናንቄ እዛ በጣም በሳጨው። እዚህ ደግሞ ይኸው በጧት ተንስቼ የት አባቴ ሄድ? እስኪ አስቡት። ብቻ አልሐምዱሊላህ ምንም አይደለም፣ እረፍትም ነው ኢጃዛም ነው። ያው ኢጃዛ ነው የመጣሁት፣ ምንም አይደለም። ያው በስለበዛ ነው እንጂ እና ለዛ ነው ማዝጋችሁ። እስኪ ለምንድን ነው እናንተ ያያችሁ? እነዚህ ጅልባብ ለባሽም አለ፣ እዚህ ንቃብ ለባሽም አለ። ማሻአላህ ሙስሊም በየቦታው ሲኖር ደስ ይላል። አንደኛው ደግሞ ምን መሰላችሁ? እቻቴው የኔ ቅመም ደግሞ እዚህ ጋር ቁጭ ብላለች። ምን እያደረገች ነው? ቅመሚቱ ረፊቷን እየታጠበች ነው። ነውር ነው። ወይ ስራ ማጣት። እስኪ የሆነ የምፈልጉት ነገር ካለ እዚህ ከሚሴ የሆነ ነገር እዘዙኝና ልስራላችሁ። የሆነ የሚፈጸምላችሁ ጉዳይም ካለ ምንም ካለ የሆነ ብቻ አለ አይደለ? እዚህ የሆነ ቢዚ የሚያደርገኝ ነገር ካለ ንገሩኝ እስኪ። ምንም እተባበራችኋለሁ እኔ በቻልኩት አቅሜ ማለት ነው። ያለ ምንም ክፍያ ያለ ምንም እንትን ምስጋና እንኳን አልፈልግም። እስኪ ካላችሁ እዚህ ጋር ደግሞ አንድ ወንዝ አለ ውሃ። እዛ ጋር የምታዩት ፎቅ ይታያችኋል፣ ኮሎኑ የቆመው ይሄ ደግሞ መስጊድ ነው። መስጊድ አልአንሷር ይባላል። እንግዲህ ከታች አልቋል፣ ከላይ ፎቅ ብቻ ነው የቀረው። በጣም ትልቅ ግዙፍ የሆነ መስጊድ ነው። በነገራችን ላይ ጎረቤቴ ነው። በጣም ደስ ነው የሚለው። በጣም ቅርብ ነው። በጣም 50 ሜትር አይሆንም። እንግዲህ ደግሞ ይሄንን የቀረውን ወደ ላይ የተጀመረውን እንድንጨርስ ዱዓ አድርጉልን። እንጨርሰዋለን ተባብረን። የአላህ ቤት ነው። እኔ ራሱ ብቻዬን ብጨርሰው ደስታዬን አልችለውም። ግን ያው የአቅም ጉዳይ የብር ጉዳይ ስለሆነ አስቸጋሪ ነው። ዱዓ አድርጉ። እሺ።